በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኖኅና የጥፋት ውሃ። ሰዎች በምድር ላይ እየበዙ በሄዱ ጊዜ የሰው ክፋት ደግሞ እየበዛ እየተስፋፋም ሄደ። ኃጢአት የሚደርስባትን ሁሉ ያበላሻልና ምድር ከሰው ግፍና ኃጢአት የተነሳ እየተበላሸች ትሄድ ነበር። እግዚአብሔር ምድርን ባየ ጊዜ በጣም አዘነ። የሰው የልቡ ሐሳብ ምኞቱም ሁል ጊዜ ፈጽሞ ክፉ እንደሆነ ከሰውም ክፋት የተነሳ ያች እጅግ መልካም የነበረች ምድር ፈጽሞ የተበላሸች በግፍም የተሞላች መሆኗን አየ። ነገር ግን ኖህ የተባለው ሰው እንደ ቅድመ አያቱ እንደ ሄኖክ ከእግዚአብሔር ጋር አካሄዱን ያደርግ ነበር። ኖህም በእግዚአብሔር ፊት ሞገስን አገኘ። ለኖህም ሴም፣ ካም፣ ያፌትም የተባሉ 3 ልጆች ነበሩት። እግዚአብሔርም ኖህን ምድር በሰው ግፍ ተሞልታ ተበላሽታለችና እኔም እነሆ በምድር ላይ የጥፋት ውሃን አመጣለሁ፣ በምድር ያለው ሁሉ ይጠፋል። ነገር ግን ከአንተ ጋር ቃል ኪዳኔን አቆማለሁና አንተና ቤተሰቦችህ ከጥፋት ውሃ እንድትድኑ መርከብ ሥራ አለው። ኖህ ስለ ጽድቅና ስለሚመጣባቸው ፍርድ ምንም ቢነግራቸው አንድም ሰው እንኳን ልብ አላደረገም። መርከቢቱ ከተዘጋጀች በኋላ እግዚአብሔር ኖህን አንተና ቤተሰቦችህ ወደ መርከቡ ግቡ፣ ከአንተም ጋር ከአራዊትና ከወፎች ሁሉ ከየአይነቱ 2 ይዘህ ግባ። ከ7 ቀን በኋላ የጥፋትን ውሃ በምድር ላይ ልካለሁ አለው። ኖህም እግዚአብሔር እንዳዘዘው አድርጎ ገባ። እግዚአብሔርም የመርከቢቱን በር በስተኋላው ዘጋ። ከዚያም በኋላ የጥፋት ውሃ መጣ። በምድር የነበሩ የታላቁ ቀላይ ምንጮች ተሰነጠቁ። ከሰማይም ከባድ የሆነ ዝናብ እስከ 40 ቀንና እስከ 40 ሌሊት ዘነበ። ውሃም እየበዛ በሄደ ጊዜ መርከቢቱን ከምድር ወደ ላይ ከፍ ከፍ አድርጎ አነሳ። መርከቢቱም በውሃው ላይ ተንሳፈፈች። ውሃውም ታላላቅ ተራራዎች ሁሉ እስኪሸፈኑ ድረስ በምድር ላይ እጅግ በጣም ሞላ። በመርከቢቱ ያልገቡት ሁሉ በውሃ ጠፉ፣ ሞቱም። ኖህም አብሮት በመርከብ ከነበሩት ጋር ብቻውን በሕይወት ቀረ። እግዚአብሔርም ኖህን በመርከብ ከእርሱ ጋር የነበሩትን ሁሉ አሰበ። በምድር ላይ ነፋስን አነፈሰ፣ ውሃውም እየጎደለ ሄደ፣ እያደረም ቀለለ። ኖህም ወደ መርከብ በገባ በ7ኛው ወር በ17ኛው ቀን መርከቢቱ በአራራት ተራሮች ላይ ተቀመጠች። መርከቢቱ ከተቀመጠች ከ2 ወር ከ15 ቀን በኋላም የተራራ ራሶች ተገልጠው ታዩ። የተራራ ራሶች ከተገለጡ ከ40 ቀን በኋላ ኖህ መርከቢቱን መስኮት ከፍቶ ቁራን ሰደደ። ቁራም ምድርን እስክትደርቅ ድረስ ወዲህና ወዲያ ይበር ነበር። ኖህም ውሃው ከምድር ፊት ጎድሎ እንደሆነ ለማወቅ ወዶ ርግብን ሰደደ። ርግቢቱም የምታርፍበት ቦታ አጥታ ወደ ኖህ ተመለሰች። ኖህም እጁን ከመስኮት ዘርግቶ ተቀበላት። ከ7 ቀንም በኋላ ኖህ እንደገና ርግቢቱን ሰደደ። በማታም ጊዜ የለመለመ የወይራ ቅጠል ይዛ ተመልሳ መጣች። የለመለመ ቅጠልንም ባዩ ጊዜ ኖህና ቤተሰቦቹ ተደሰቱ። ኖህም ወደ መርከብ ከገባ ከ1 ዓመት 10 ቀን በኋላ መርከብ ወጣ። እግዚአብሔርም ሰዎች ሁሉ ይህን የምሕረቱን ቃል ኪዳን እንዳይረሱ ምልክትን ሰጥቶ በምድር ላይ ደመናን በጋረፉ ጊዜ ቀስቴ በደመናው ላይ ትታያለች፣ በእኔና በእናንተ መካከል ያለውን ቃል ኪዳኔን አስባለሁ አለ።